እንደዚህ ነው። አንዳንድ ጊዜ ጋይስ ህይወት እናንተ እንዳሰባችኋት አይደለም የምትመራችሁ። በቃ አላህ ባለው ነው። ከማስተያየታችሁ አትፈሩ፣ ሰብስክራይብ አድርጉ፣ ቪዲዮዬን እዩልኝ። ምንም ቢሆን ለእናንተ ቢጠቅማችሁ ባይጠቅማችሁ ፕሊዝ ቪዲዮዬን ሸርና ላይክ አድርጉልኝ። የእውነት ነው የምላችሁ። እስኪ ተለውጬ እዩልኝ። በቃ ተለውጬ ይሄን በቃ ይሄንን እንባዬን አብሱልኝ። የእውነት እንባዬን አብሱልኝ። ቢያንስ እንኳን የቤት ኪራይ እንድከፍል አድርጉልኝ። ሰላም ሀባይቢ እንዴት ናችሁ? እንደት ከረማችሁ? እንደት ቆያችሁ? ሰላም ናችሁ? ደህና ናችሁ? እኔ በጣም ሰላም ነኝ። ቲጂኒ ከቲጂ ኩታበር ቲዩብ ውድ ተመልካቾች ዛሬም እንደተለመደው በሌላ ቪዲዮ ተመልሼ መጥቻለሁ። እንግዲህ ቪዲዮ ከለቀኩኝ ኦልሞስት 2 ሳምንት ሆኖኛል። አብዛኞቻችሁ በጣም ተጨንቃችሁልኝ ይመስለኛል ነው የወሬ ጥማት ይሁን አይዶን ነው ብቻ አላቅም። በጣም ብዙ ሜሴጆች በውስጥ ደርሰውኛል። ቲጂ ምን ደረሽ? ከባልሽ ጋር ተለያየሽ ወይ ምናምን እያላችሁ እየጠየቃችሁኝ ነውና እንግዲህ እንደምታውቁት ህይወት ፈተና ነች። የእውነት ነው የምላችሁ። እኔን ደግሞ ህይወት እየፈተነችኝ ነው ማለት እችላለሁኝ። እና እንደምታዩት እንግዲህ ዛሬ እስኪ ውሎዬን አሳያችኋለሁኝ። የዛሬ ውሎዬ እንግዲህ ቤት ኪራይ በመፈለግ ነው። በነገራችን ላይ ቤት ኪራይ ሳምንት ሆነኝ ማለት ነው። እየፈለግኩኝ ነው ቤት ኪራይ። እናንተ ኢትዮጵያ ላይ እንደዚህ ቤት ተወዷል እንዴ? እኔ አንድ ኦልሞስት ቤት ገዝቼ ከገባሁኝ 6 ወር ሆነኝ። በ6 ወር ልዩነት ይሄን ያክል እንደዚህ ተወዷል ትላላችሁ? አረ ወይኔ! እና ውድ ጓደኞቼ እንግዲህ እንደምታዩት ፀሐይ ነው። ፀሐይ እንዳይመስላችሁ የግንቦት ፀሐይ ግን ደግሞ በእግራችሁ ጉዞ ስታደርጉ በጣም ደስ ይላል። እና ላሳያችሁ ብዬ ነው ውድ ጓደኞቼ። ይሄው አዙር ያሳያችሁ ቤት እየፈለኩኝ ነው ማለት ነው። የቤት ኪራይ በጣም ውድ ነው ጋይስ። እንደገና ደግሞ እኔ የምፈልገውን አላገኘሁም። ዛሬ እንግዲህ እስኪ ኢንሻአላህ ይሳካልኛል ብዬ አስባለሁኝ። ቤት ፍለጋ ጋይስ ቤት ስሩ ውድ ጓደኞቼ፣ ቤት ስሩ፣ ቦታ ግዙ። የእውነት ነው የምላችሁ። ወረ በፈጣሪ በአላህ ስም ከባድ ነው እናንተ። በጣም ተወዷል። 2 ክላስ ቤት ስንት እንደሚሉ 1 ክላስ ቤት ስንት እንደሚሉ ብታዩ እጅግ በጣም ነው የምትገረሙት ማለት ነው። እና ውድ ጓደኞቼ እንግዲህ ሀገራችሁ አልናፈቃችሁም? ይሄ ቀስ እያልኩኝ ነው የምሄደው። በነገራችን ላይ እግሬ ዝሏል። ቆየው ከቤት ከወጣሁ ማለት ነው በፍለጋ እየፈለኩኝ እና እግሬን ድክም ብሎኛል። ፀሐዩ ደግሞ አቅልጦኛል ትላላችሁ። ያው የሀገራችን መንገዱን ቢሆን ይናፍቃችኋል ብዬ ነው አዙሬ ካሜራውን ያሳየዋቸው። እንደምታዩት እንግዲህ እስኪ እየሄድኩኝ ነው፣ ፍለጋ ላይ ነኝ ማለት ነው። በጣም ውድ ነው ቤት ጋይስ። እና ደህና ነኝ አለሁላችሁ። እናንተ ደህና ናችሁ? ስለተጨነቃችሁልኝ እጅግ በጣም አመሰግናለሁ የኔ ውዶች። በነገራችን ላይ የምገባበትን ቤት የምጠይቅበትን ቤት ያው ፍላጎት ስለሌላችሁ ማለት ነው ካሜራውን ኦፍ እያደረኩኝ ከአንዱ ቤት ወደ አንዱ ቤት ሲሄድ በመንገዴ ላይ ነው እየቀረጽኩ ያለሁት ማለት ነው። ጓደኞቼ አይፈልጉም እንዲቀረጽ ምናምን አይፈልጉም። ካሜራ እንትን እንዲልባቸው የሌላ ነገር ነው የሚመስላቸው። ማህበረሰባችን አንዳንድ ጊዜ ብዙም እውቀት የለውም እና ለዛ ነው ጓደኞቼ። በተለይ ደግሞ እኔ ያለሁበት አካባቢ ሌላ ነገር ነው የሚመስላቸው ጋይስ። በተለይ ደግሞ ፖለቲካ ነው እንጂ የሚመስላቸው። አሁን ምርጫ ደርሷል፣ ፖለቲካ ነው የሚመስላቸው። ውድ ጓደኞቼ በጣም ደክም ያለሁኝ እንደምታዩኝ አይደል፣ ላበላቦኝ ያለሁኝ። በዛ ላይ ደግሞ የለበስኩት ይሄንን ይመስላል። እንደዚህ ሽፍንፍን ብዬ ነው ማለት ነው። ካላስ ካሁን በኋላ የልጅ እናት ነን እኛ። ቂንቂና አንልም አብዛኞቻችሁ። ብዙ ኮሜንት ሰጣችሁኛል፣ ብዙ አስተያየት ሰጣችሁኛል ጋይስ። እና እንግዲህ ያውኛ የልጅ እናት ነን ካሁን በኋላ 2 ጥርስ ነው ምናምን ሸርፈናል ነው የሚባለው አይደል? እና ውድ ጓደኞቼ እንግዲህ ደግሞ እስኪ ወደ ገጠሩ ይሻላል ብዬ ወደ ገጠሩ ሄድኩላችሁ። ይውላችሁ ወደ ገጠሩ ይሻላል ብዬ ወደ ገጠሩ ሄጀላችኋለሁኝ። አይሻለኝም እንዴ? ምን ስራ የለኝ ምን የለኝ ምን ከተማ ስንት ሺህ ብር አከራየኝ ብዬ እስኪ ወደ ገጠሩ እየፈለኩኝ ነው ማለት ነው። ኢንሻአላህ ዱአ አድርጉልኝ።
እንዳገኝ በዚህ ቪዲዮ ካላገኘሁኝ እንዳገኝ እስኪ ዱአ አድርጉልኝ ጓደኞቼ። እና በዚህ መካከል ከታድርጌው ነው 3 4 5 6 ቤት ጠይቄያለሁ። ሁሉም እኔ በምፈልገውም አይደለም ዋጋውም ተመጣጣኝ አይደለም። እና ጓደኞቼ አላገኘውም። እንግዲህ ወደ ቤቴ እየተመለስኩ ነው። ኢንሻአላህ ደግሞ እስኪ ቦቸር እወጣለሁ ማለት ነው። እና ጓደኞቼ ያለሁበት ሁኔታ አሳውቂያችኋለሁኝ። ለጊዜው ያለሁበት ሁኔታ ቤት በመፈለግ ላይ ነኝ። ያው እንግዲህ የዛሬው አልተሳካም። ኢንሻአላህ ደግሞ እስኪ ነገ መልካም ይሆናል ብዬ አስባለሁኝ።